ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው ጥቁር አዝሙድን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በቆይታችን ቪዲዮን አይታችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድትተባበሩ ይስል በአክብሮትና በትህትና ጠይቃለሁ። የእናንተ ሳብስክራይብና ላይክ ለኔ በትልቁ ስራዎችን እንድሰራ ከዚህም በተሻለ የተሻሉ ኮንቴንቶችን ይዤ ወደ እናንተ እንድቀርብ ያደርገኛል። እንደሚታወቀው ጥቁር አዝሙድ በብዙ ጠቃሚ ንጥረ ነገሮች የበለጸገ ነው ብሎ መናገር ይቻላል። ከነዚህም መካከል ፕሮቲን፣ ካርቦሃይድሬት፣ የስብ አሲዶች፣ ካልሲየም፣ ፖታሲየም፣ ብረት፣ ዚንክ፣ ማግኔዥየም፣ በቫይታሚን ደረጃ ቫይታሚን ኤን፣ ቫይታሚን ቢን እንዲሁም ደግሞ ቫይታሚን ሲን በዋናነት ይይዛል ብሎ መናገር ይቻላል ማለት ነው። ስለዚህ ጥቁር አዝሙድን ተጠቀምን ማለት ከላይ የጠቀስናቸውንና ሌሎች ከላይ ያልጠቀስናቸውን ዘርፈ ብዙ የጤና በረከቶችን ሊያስገኙልን የሚችሉ ንጥረ ነገሮችን በውስጡ የያዘ የአንድ የምግብ ኢንግሪዲየንት ወይም ግብአት ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ ጥቁር አዝሙድን መጠቀማችን ምን ጥቅም ያስገኛል ሲባል አንደኛ መረጋጋትን፣ ንቃትን፣ የመጨጫንና ስንፍናን ለማስወገድ ያግዛል። ይህ የመጀመሪያው ጥቅም ነው ማለት ነው። አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋትና ንቃትን ያጎናጽፈናል። እንዲሁም ደግሞ ከራት በኋላ ወደ መኝታ ከማምራት በፊት አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋና ደስ የሚያሰኝ እንቅልፍ እንድንተኛ ያደርገናል ማለት ነው። አንድ ትልቅ የሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ሲኒ ቡና ውስጥ ጨምሮ መጠጣት የአእምሮ ጭንቀትን አስወግዶ መረጋጋትን ያስገኛል ማለት ነው። ሌላው አንድ የሾርባ ማንኪያ ዘይት በአንድ ብርጭቆ ብርቱካን ጭማቂ ውስጥ ጨምሮ ጧት ለ10 ተከታታይ ቀናት መውሰድ ምንድነው ማለት ነው በትልቁ የተሻለ ንቃትና መረጋጋት እንዲሁም ደግሞ የመጨጫን ስሜትን ያስወግድልናል ብሎ መውሰድ ይቻላል ማለት ነው። ሁለተኛ ላይ የምናገኘው ለሳልና ለአስም የተሻለ ጥቅም ይሰጣል ማለት ነው። ወይም ሳልና አስምን ለመከላከል ያግዘናል። በዘይቱ ደረትና ጀርባን ማሸት፣ በቀን 3 የሾርባ ማንኪያ መጠጣት፣ 2 ማንኪያ በሙቅ ውሃ ውስጥ ጨምሮ እንፋሎትን መሳብ ምን እንድናደርግ ያስችላል ማለት ነው። ለሳልና ለአስም ምንድነው መከላከል እንድንችል ደግሞ እንዲሁም ደግሞ እንዲቀንስልን ያደርጋል ማለት ነው። ሶስተኛ ላይ የምናገኘው የማስታወስ ችሎታና ፈጣን የግንዛቤ አቅምን ለማጎልበት ይረዳል። አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ናና ተክል ጋር ቀላቅሎ ለ10 ተከታታይ ቀናት መጠጣት ወይም መውሰድ በእጅጉኑ ምንድነው ማለት ነው የማስታወስ ችሎታችንን እንዲሁም ደግሞ የመገንዘብ ችሎታችንን በትልቁና በፈጣኑ እንዲሻሻል ያደርገዋል ማለት ነው። አራተኛ ላይ ለኩላሊት የተሻለ ጤንነት ያስገኛል ማለት ነው። ለኩላሊት ጠጠር ወይም ደግሞ የስኳር ህመም ያለባቸው ሰዎች ምንድነው ሩብ ኪሎ ጥሬ ጥቁር አዝሙድ፣ ሩብ ኪሎ ንጹህ ማር ማዘጋጀት፣ ጥቁሩን አዝሙድ በሚገባ መፍጨትና ከማር ጋር ቀይጦ በሚገባ ማዋሃድ፣ ከዚያም 2 ማንኪያ ከቀየጡ ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምሮ በጥቁር አዝሙድ ዘይት 1 ሻይ ማንኪያ በማከል በባዶ ሆድ መጠጣት። ይህ ምን ያስገኛል ማለት ነው የኩላሊት ጠጠርን እንዲወገድልን እድሉን ክሬት ያደርጋል ማለት ነው። ሌላው ለኩላሊት ኢንፌክሽን የጥቁር አዝሙድ ዱቄት በወይራ ዘይት ለውሶ ህመም በሚሰማበት ቦታ ላይ መለጠፍ የተሻለ ምንድነው ማለት ነው ኩላሊት ጋር ተያይዞ የኢንፌክሽኑ እንድንከላከል ያስችላል። በተጨማሪም 1 ማንኪያ ጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቃም ከዚያ በኋላ ኢንፌክሽኑን ምንድነው ማለት ነው እንድንከላከል ያግዘናል ማለት ነው። አምስተኛ ላይ ለብሩህ ገጽና ውበት 1 ማንኪያ ጥቁር አዝሙድ ዘይት 1 ማንኪያ የወይራ ዘይት ጋር አዋህዶ ፊትን መቀባት 1 ሰዓት ቆይቶ በውሃና በሳሙና መታጠብ ልዩነቱን በጉልህ እንድናይ ያስችለናል። የተሻለ የፊት ገጽታ የተሻለ ውበት እንዲኖረን ስለሚያደርገን ማለት ነው። ስድስተኛ ላይ የምናገኘው ለጨጓራን ለአሲድ 1 ኩባያ ወተት የ1 ሾርባ ማንኪያ የጥቁር አዝሙድ ዘይትን በቀን 3 ጊዜ መውሰድ ከ3 ቀናት በኋላ በሽታው ምንድነው ማለት ነው እንዲወገድና ወይም እንዲቀንስ ያግዘናል። ሰባተኛ ላይ ለቡግር ትልቅ አስተዋጽኦ ያደርጋል። ቡግር እንዳይወጣብን ቡግር እንዲጠፋልን ማለት ነው። ጥቁር አዝሙድ አድቅቆ መፍጨት፣ የሰሊጥ ዘይትና 1 ማንኪያ የስንዴ ዱቄት ጨምሮ በአንድነት መለወስ፣ ማታ ተቀብቶ ማደርና ጠዋት ለብ ባለ ውሃ በሳሙና መታጠብ ቡግር እንዲቀንስ ያደርገዋል ማለት ነው። ስምንተኛ ላይ ለልብና ለደም ዝውውር ችግር የልብ ህመምተኞች ሰው በማናቸውም ወቅት እንደ ምግብ እንደ መጠጥም እንዳስፈላጊነቱ መውሰድ ይኖርበታል። ሌላው ደግሞ ከደም ላይ ኮሌስትሮል ወይም ስብን ለማስወገድ 1 ማንኪያ የጥቁር አዝሙድ ዱቄት 1 ማንኪያ የእህል ቅጠል ከ1 ስኒ ንጹህ ማር ጋር ለውሶ በባዶ ሆድ መብላት ምን ያደርጋል ማለት ነው ደም ላይ ሊፈጠር የሚችለውን ስብን ወይም ኮሌስትሮል እንድንቀንስ ያስችላል ማለት ነው። እንዲሁም የጥቁር አዝሙድ ዘይትን ከትኩስ መጠጥ ጋር በተከታታይ መውሰድ ስብን ለማሟትና የደም ስሮችን ለማስፋፋት ያግዛል። ሌላው ደግሞ ትኩስ መጠጥ ባሰኘው መጠን
ጥቂት የጥቁር አዝሙድ ዘይት ጠብታዎችን ጨምሮ መጠቀም ይህም የተሻለ ጤንነትን ያሰጣል ከደም ጋር ተያይዞ ማለት ነው። በተጨማሪም ገላውን ጥቁር አዝሙድ በመቀባት ቢያንስ በየሳምንቱ አንድ ጊዜ የፀሐይ ሙቀት ቢወስዱ ምንድነው የተሻለ ከደም ጋር ለሚመጡ ችግሮች እንዲሁም ደግሞ ከልብ ጋር ላሉ ችግሮች ጤነኛ እንዲሆኑ ያስችሎታል ማለት ነው። 9ኛ ላይ የምናገኘው ለቃርና ለመሳሰሉት ችግሮች መፍትሄ ነው ማለት ነው። የተወሰኑ የጥቁር አዝሙድ ቅባት ጠብታዎች በአንድ ኩባያ ትኩስ ወተት ውስጥ ጨምሮ በማር አጣፍጦ መጠጣት የቃር ስሜቶ እንዳልነበር ሆኖ ይጠፋል ማለት ነው። በእንግሊዝኛው ሌቱስ የተሰኘውን አትክልት ወይም ሰላጣ ብለን ማለት ነው በብዛት መብላት አንዱ ምንድነው ማለት ነው ይሄ ቃር እንዲጠፋ የሚያደርግልን ነው ማለት ነው። 10ኛ ለአይን በሽታ በጥቁር አዝሙድ ዘይት በአይንና በጆሮ መካከል ያለውን የሰውነት አካል ከመኝታ በፊት ማሸት በማናቸውም ትኩስ መጠጥ ውስጥ አሊያም ስራ ስር ጭማቂ እንደ ካሮት የመሳሰሉት ውስጥ ጥቂት ጠብቶችን ጨምሮ መጠጣትም ምንድነው ለአይን የተሻለ ጤንነትን ያስገኛል ማለት ነው። 11ኛ ላይ የምናገኘው የምግብ ፍላጎትን ለማሳደግ ይረዳል። ከምግብ በፊት ጥቂት ደቂቃዎች ቀደም ብሎ አንድ ማንኪያ ጥቁር አዝሙድ ቅመሙን በጥሶቹ ማድቀቅ ከዚያም ጥቂት ኮምጣጤ ጠብታዎችን የተቀላቀለበት አንድ ሲኒ ቀዝቃዛ ውሃ ማወራረድም አስፈላጊ ነው ማለት ነው። 12ኛ ላይ ለጥርስ ለቶንሲልና ለጉሮሮ ህመም የጥቁር አዝሙድ ፈልቶ መጉመጥመጥና ለጉሮሮ ችግር እጅግ ጠቃሚ ነው ማለት ነው። አንድ ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣትና በዘይቱም የጉሮሮ ውጫዊ አካል መቀባት በውስጥ ደግሞ መንጋጋን መቀባት የተሻለ የአፍ ውስጥ ጤና እንዲኖረን ያስችለናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን እንዳጠቃላይ ያያችሁት ምንድነው አንድ ሰው የጥቁር አዝሙድን ቢጠቀም ያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።